ሰላም እንዴት ናችሁ? ውድ የጣዕም ማዕድ ቤተሰቦች ዳግማትሴን እንዴት እንዳሳለፍን ከኛ ጋር ትንሽ ቆይታ ይኖረናል። አብራችሁ ሁኑ። ሰላም ቅድስት እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነው የጣዕም ማዕድ ዳግማትሴን በምን ሁኔታ አሳለፈን? ዳግማትንሣኤን እጅግ በአማረና በደመቀ ሁኔታ አሳልፈናል። ቅድስት በጣም ደስ ይላል። የጥበብ ማዕድ እንግዲህ የተለያዩ ምግቦችን፣ መጠጦችን በማዘጋጀት ነው የምናውቀው እና እስቲ የዘንድሮ ዳግማትንሣኤ ከሌሎቹ በዓላቶች የተለየ ነገር በምንድን ያሳለፈው? እንደ አጋጣሚ ሆኖ እኔም አብሬያችሁ ነበር ያሳልፉት እና ምን ምን የተለየ ነገሮች አሉት የሚለውን ለጥበብ ማዕድ ቤተሰቦች ብናሳውቅና ብናደርሳቸው ደስ ይለኛል። ያው ቅድስት እንዳየሽው አንቺን በዓሉ በጣም በደመቀና በአማረ ሁኔታ ነው ያከበርነው። ዘመዶቻችን ከሩቅም ከቅርብም ከውጭም የመጡ ነበሩ። ቆንጆ ባህላዊ ጠጅ ጥለን፣ ባህላዊ ጠላ ጠምቀን፣ ባህላዊ ዶሮ፣ ባህላዊ ክትፏችን ሰርተን እጅግ በጣም በአማረና በደመቀ ሁኔታ ጣፋጭ ምግቦች ሳይቀሩ እየበላን እየጠጣን እየተጫወትን ያከበርነው። አንቺ እንዳየሽው ማለት ነው ቅድስት። በጣም ደስ ይል ነበረ። በደመቀ ሁኔታና በአማረ ሁኔታ ያዘጋጀው ነው። የጥበብ ማዕድ እንግዲህ ከዚህ በኋላ በምን በምን አይነት አገልግሎቶች ጠብቀው ተመልካቾቻችንም ቤተሰቦቻችንም እንዲያውቁት ከዚህ በኋላ በምን አይነት አገልግሎት ላይ እናገኘዋለን? በምን ላይ ይጠብቁልን? በጣም ጥሩ ቅድስት። የጥበብ ማዕድ ጥበብ ናት። ማዕዳችን ክብ ሰርተን የምንበላው እንጀራችን ራሱ ክብ ነው። ጥበብና ማዕድን አቆራኝተን ብዙ ሰፋ ያለ ፕሮግራሞችን ይዘን ለመቅረብ ዝግጅት ላይ ነን ማለት ነው ቅድስት። በጣም ጥሩ። እንግዲህ ከዚህ በፊት የጥበብ ማዕድ ብዙ ፕሮግራሞችን፣ ብዙ ሰርጎችን፣ ብዙ የልደት ፕሮግራሞች ላይ ዝግጅቱን አቅርቧል ወይም ደግሞ ማዕዱን አጋርቷል እና ከሰው የነበረው አቀባበል እና የሰጣቸው አስተያየት ምን ይመስል ነበር? መልካም። ሰው በጣም ደስተኛና ጥሩ አስተያየት ነው እየሰጠኝ ያለው ማለት ነው። ብዙ ስራዎችን ሰርቻለሁ እስካሁን ድረስ። ጊዜ ኖሮኝ ዩቲዩብን ቲክቶክን መክፈት አልቻልኩም። አሁን ግን በቃ ግዴታ መክፈት አለብሽ ብለው አንዳንድ ከስተመሮቼ አስከፍተኛል እና የጥበብ ማዕድን የመረጥኩበት ምክንያት ጥበብን ማዕድን ባህልን ስለምወድ ሀሳቢ ያልኩት። በጣም እንግዲህ በቅርቡ እኔ ራሱ የሆነ ዝግጅት ላይ እንዳየሁት አንድ በ2018 የወጣ አሁን አዲስ ክሊፕ ነበርና ያን አይቼሽ ነበር ክሊፖቹ ላይ ቪዲዮ ላይ እና ስለዛ ዝግጅት ስናገኝ ይመስለኛል የጥበብ ማዕድ ነው እዛ ጋ የነበረው እና እንዴት ነበር አዘጋጃጀቱ የነበረው? በካሜራ ስሞቹ በጣም የሚያምር እና የተሳካለት የተዋጣለት ነበረ። አንቺ ደግሞ በወቅቱ እዛ ቦታ ላይ ነበርሽ እና እንዴት እንደነበረ ለተመልካቾቻችን ታሳውቂያቸው ደስ ይላል። በጣም ጥሩ። ያው የሙዚቃው ክሊፕ አርቲስት አማረ መንበሩ ቀደም ያለው ዘፈኑ እንዴት ነሽ ወሎ በራገሩ የሚለው ዘፈን ይታወቃል። አሁን ደግሞ አውደ ዓመት የሚል በጣም የሚያምር ዘመን የማይሽራ በጣም ቆንጆ ሙዚቃ አውጥቷል ለአውደ ዓመት ማለት ነው እና እዛ ላይ እንዳጋጣሚ ምግቡን መጠጡን ያዘጋጀሁት እኔ ስጋብዘኝ ያንን ምስል በጣም ተደስቶ በጣም አድምቆ ይህንን የጥበብ ማዕድ እንድከፍት ያበረታታኝና ያገዘኝ እሱማ አርቲስት አማረ መንበር እና ሙዚቃውን በጣም ደስ ይላል። በዚህ አጋጣሚ ያላያችሁትም ካላችሁ ዩቲዩብ ላይ እየከፈታችሁ እየገባችሁ ብታዩት በጣም ደስ ይላል። በጣም ጥሩ እና በመጨረሻ ማስተላለፍ የምትፈልጊው መልዕክት ካለ በመጨረሻም ደግሞ ከዚህ በኋላ ምን እንጠብቅ ከጥበብ ማዕድ የሚለውን አንድ ላይ ጠቅለል አድርገሽ ደስ ይላል። እሺ፣ በጣም ጥሩ። ማስተላለፍ የምፈልገው መልዕክት ለከስተመሮቼ በጣም የምታበረታቱኝ እስካሁን ድረስ በርቺ፣ አይዞሽ፣ ቆንጆ ነው እያላችሁ የምታበረታቱኝ ከስተመሮቼ በጣም አመሰግናለሁ። ብዙ ለሰርግም፣ ለማህበርም፣ ለክርስትናም፣ ለልደትም ብዙ ስራዎችን ሰርቻለሁ። በተለይ በተለየ መልኩ አበረታታችሁ ታውቁታላችሁ፣ ታዩታላችሁ፣ ቲፕም እየሰጣችሁኝ በርቺ ብላችሁ እንደገና ደግሞ አርቲስት አማረ መንበሩ ይህን ዩቲዩብ ቻናል በጣም እያበረታታኝና አሪፍ ነገር ይዘሽ ይህ መቅረብ አለበት ለህዝብ ሰው ማየት አለበት ብሎ እሱም በጣም አበረታቶኛል። ሌላው ደግሞ ያው የጥበብ ማዕድ በኬተሪንግ ብቻ ሳይሆን ዘርፈ ብዙ ስራዎችን ይዞ በመቅረብ ዝግጅት ላይ ነው። ለምሳሌ ያው ባህላችን የድሮ እናቶች በጣም ጥበበኞች ናቸው። የእናቶቼን ጥበብ ተመልካቾቻችን ሰፋ ባለ መልኩ ለማሳየት ታሪካችን
አባቶች እያስኩኝ እየተጠያየቅን እየተማማርን ስለ ልጆቻችን እኔ እናት ነኝ። የአሁኗ እናት ነኝ። ግን ከአሁኖች ከኛ የበለጠ የኛ እናቶች የድሮ እናቶች ምንም ሳይማሩ በጥበብ ልጆቻቸውን ኮሽ ሳይልባቸው ለጥሩ ደረጃ እያደረሱ ባልተማረ እንትናቸው ባልተማረ ጭንቅላታቸው ግን ከተማረው በላይ ሆነው አባወራው እንኳን ሳይሰማው ልጆቻቸውን ቅፍ ቅፍ አድርገው በጥበብ አሳድገው ለዚህ እንዳበቁ ምግብ እኛም ከነሱ ተሞክሮ እየወሰድን በተለይ ልጆቻችን ላይ በጥበብ እንዴት አድርገን ማሳደግ እንዳለብን እየተማማርን እንድንቀጥል ሰፋ ያለ ፕሮግራም ይዘን በሰፊው ለመቅረብ ዝግጅት ላይ ነን ማለት ነው። በጣም ደስ ይላል። እንግዲህ ውድ ቤተሰቦቻችን ለዛሬ ነበረን በዳግማ ትንሣኤ የበዓል አከባበር ዙሪያ ነበረን ፕሮግራም ይህንን ይመስላል። በቀጣይ ከሌሎች ልጆች ጋር አብረን የሚቀጥል የሆነ እስከዛው ድረስ መልካም ቀን። ያው ዩቲዩቦችንን ሰብስክራይብ፣ ላይክ እና ሼር በማድረግ ተባበሩን። ማንኛውንም ደግሞ አገልግሎት የምትፈልጉትን ነገር ለማዘዝ ከፈለጋችሁ ስልካችንን ከስር እናስቀምጣለን። እንድትጎበኙንና ቤተሰብ እንድትሆኑ መልእክታችን ነው። ሰላማችሁ ይብዛ።